ለሰፈሩ በሙሉ አስቸኳይ ጥሪ አለ። የዚህም መንደር አባትም እንዳስተላለፉት ከሆነ ዝናብ ሳናገኝ ዓመታት እንደተቆጠሩና ምርቶቻችንም እንደተበላሹም ይታወቃል። ሁላችንም በየሃይማኖታችን ተሰብስበን ጸሎት ማድረግ ስላለብን ነገ ፀሐይ ከመጥለቃዋ በፊት ለጸሎት ሁላችሁም እንድትገኙ መልእክታችን። ምን አይነት በፍቅር የተሞሉ እንስሳት ናቸው! እስካሁን ወደዛ አልሄድንም። አሁን ደግሞ እንሂድ። አሁን የፍቅር 5 ደቂቃ ብቻ ታክሲ አጥቼ ነው እየመጣሁ ነው። እሺ አርፍጃለሁ። መኪና እስከገዛ ታገሱኝ። ጓደኛዬ አስተናጋጁን ተመልከተው። ይህንን ነገር እንድታቆም በተደጋጋሚ ነግሬሃለሁ ወይስ እንደሚስትህ አታየኝም? እሺ እኔንስ ተወኝ። ቢያንስ ልጃችን አያሳዝንም? ካንተ ምን ይማር እስቲ ንገረኝ። በኋላ ተዘጋጂ፣ ራት አብረን እንወጣለን። ግን ልደውልለትና ሚኪም ከኛ ጋር አብሮ ሄድ። ሚኪ እሺ፣ አንዴ ቴክኒሽያን ትልኩልኛላችሁ? ቲቪ ተበላሽቶ ነበር። ተረጋጉ፣ ሁላችሁም በየተራችሁ ደርሳችኋል። በእውነት ደግስ። በጣም ፈጣሪ እድሜና ጤና ይስጠው። ይሄው አንተ ተባረክ። ይሄው አንቺ ክበርልኝ እኔ ልጅ። ጋሼ ይግቡ። ጋሼ እንደዛ ሳይሆን ለራስሽ የኔ ጊዜ እየመጣ ነው በይ። ሰላም፣ እኔና አንቺ ጓደኛ ከሆንን ጀምሮ ልጆችሽን አይቼ አላውቅም። ልጆች የሉሽም እንዴ? አዎ፣ እስካሁን ልጆች አልነበሩኝም። አሁን ግን እርጉዝ ነኝ። የሚገርም አጋጣሚ ነው። እኔም እንዳንቺ እርጉዝ። ማዬ የሆኑ 3 ሰዎች በር ላይ ቆመዋል። ይቅርታ አላወቅኳችሁም። እዚህ ጋር ምን ትሰራላችሁ? 2 ቀን ሙሉ ምግብ አልበላንም፣ እርቦናል። እንዴ ግቡ፣ ገብታችሁ መብላት ትችላላችሁ። በቂ የሚሆን ምግብ አለ። ግን ባለቤትሽ